ሰላም እንደምን አላችሁ? ድነ የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ናሁም ነኝ ተመልሼ መጥቻለሁ። በዛሬ ቪዲዮአችን ላይ ታክስኮችን በመስራት ገንዘብ የምታገኙበት በጣም አሪፍ አፕ ይዤላችሁ መጥቻለሁ። በይበልጥ ደግሞ ትሬደር ከሆናችሁ ኦንላይን ላይ ማይኮችን ወይም ዩቲዩብ ለመጀመር ፈልጋችሁ 10 እና 20 ዶላር ካጣችሁ ይሄ ቪዲዮ ለእናንተ ነው። ይሄን ቪዲዮ እስከመጨረሻው ስትከታተሉ እጅግ በጣም ጠቃሚ ነገር ታገኙበታላችሁ። እኔ ቻናል ላይ የማይሰራ አፕሊኬሽን ወይም ላይከፍላችሁ የሚችልና ጊዜያችሁን የሚፈጅ ነገር አላቀርብም። ስለዚህ ይሄን ቪዲዮ እስከመጨረሻው ካያችሁ ትርፋማ ትሆናላችሁ። ኮሜንት ላይ አንዳንድ ሰዎች የምትሳደባሉ፣ ፕሊዝ ስድቡ አያስፈልግም። ማይመቻችሁ ከሆነ ወይም እኔ የምሰራቸው ቪዲዮዎች ለእናንተ ማይመጥናችሁ ከሆነ ፕሊዝ በማሳለፍ መውጣት ትችላላችሁ። የማይሆን ቃላት መጻፍ ጊዜ መፍጀት ነው። እንኳን ተሰዳድበን ተጠቃቅመንም ሀብታም መሆን አልቻልንም። እሺ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ቪዲዮን ላይክ አድርጉት፣ ቻናላችንን ደግሞ ሰብስክራይብ አድርጉት። ኢትዮጵያ ውስጥ በሚገኘው እይታ ምንም አይነት ገቢ እንደማይፈጥር ዩቲዩብ ታውቃላችሁ። ስለዚህ እናንተ ላይክ ማድረግ እኛን ያበረታታናል። ሁላችሁም ላይክ እያደረጋችሁ ጀምሩት። የዛሬ አፕሊኬሽን ቀጥታ ኮመንት ላይ ሊንኩን ፒን አደርግላችኋለሁ። ክሊክ አድርጋችሁ ወደ ፕላይ ስቶር ወይም ወደ ራሱ ማውረጃ ዌብሳይት ይከታችኋል። አፑን ካወረዳችሁት በኋላ ወይ ፕላይ ስቶር ግማሾቻችን ደግሞ ክሮም ላይ ከመጣ ዳውንሎድ አድርጋችሁ አፑን ታወርዱታላችሁ። ከዛ በኋላ ልክ አፑን እንደከፈታችሁ በኢሜል አካውንታችሁ ኮኔክት እንድታደርጉ ስልካችሁ ላይ ያሉትን ኢሜል አካውንቶች ያስመርጣችኋል። ካለው ስልካችሁ ላይ ያለ ኢሜል አካውንት አንዱን መርጣችሁ ኮኔክት አድርጋችሁ ሎጊን ታደርጋላችሁ። ማወቅ ያለባችሁ በአንድ ስልክ ላይ አንድ ኢሜል ካገናኛችሁ ከዛ በኋላ ደብል አካውንት መክፈት ስለማይቻል ሌላ ኢሜል መቀየር አትችሉም። ስለዚህ አንድ ጊዜ በእርግጠኝነት የምትፈልጉት ኢሜል ጋር ኮኔክት አድርጉት። ምክንያቱም ሰዎች ስካም እንዳያደርጉ እንዳያጨበርብሩ በአንድ ኢሜል አንድ አካውንት ስለፈቀደ። ልክ እንደገባችሁ ኮኔክት አድርጋችሁ ስትመጡ ኢንቪቴሽን ኮድ ሲጠይቃችሁ እዚህ ጋር የምታዩትን ኮድ ታስገባላችሁ። 1000 ፖይንት ይሰጣችኋል። ሪፈራል ኮድ ልክ እንደገባችሁ ከጠየቃችሁ እሱም ማስገባት ትችላላችሁ። ሪፈራል ኮድ እንደገባችሁ ከጠየቃችሁ። ካልጠየቃችሁ ደግሞ ምን ታደርጋላችሁ? ፕሮፋይል ምልክቷን ነክታችሁ ትገቡና እላይ ያለችዋን ሪፈራል ኮድ ኢንተር ብላችሁ ትሞሉትና ወዲያውኑ ሪፈራል ኮድ ያስገባቸዋል። ያን ሪፈራል ኮድ ስታስገቡ 1000 ፖይንት ይሰጣቸዋል። የ1000 ፖይንት ደግሞ እንደ መነሻ ይጠቅማቸዋል። 0.010 ሳንቲም ነው። ከዛ በመቀጠል ኮመንት ላይ ደጋግማችሁ እንደጻፋችሁልኝ ታክስ ያለውን ስራ አምጡ ወይም ታክስ ያለው ቪዲዮ ስራ ብላችሁኛል። ይሄ አፕሊኬሽን አብዛኛው ጊዜ ኮይኖች የሚሰጣችሁ ታስክ ካለው ነው። ታስክ መስራት ሲችሉ ነው። ስለዚህ ከስር ያሉትን ታክሶች ልቅም አድርጋችሁ ሰርታችሁ ትጨርሳላችሁ። እዚህ አፕሊኬሽን ላይ ዳውንሎድ አድርጉ ይላችኋል። ሌሎቻችሁ ታክሶች ደግሞ ክሊክ አድርጋችሁ ስሩ ይላል። ግማሽ ታክሶች ደግሞ አፕሊኬሽን ማውረድ፣ ኢንቫይት ሊንክ ማድረግ እንዲሁም ክሊክ ማድረግ ነው። ስለዚህ እነዚህ ነገሮች አድርጋችሁ ታስኮችን በመስራት ገንዘብ ወይም ፖይንቶችን መሰብሰብ ይችላላችሁ። ፖይንቶችን ከሰበሰባችሁ በኋላ ቀጥታ ሪዲም አድርጋችሁ የምታወጡት በዩኤስዲቲ በባይናንስ ነው። ይሄኛው አፕሊኬሽን ደግሞ ጥሩነቱ ሌሎችንም ዋሌት ካላችሁ መጠቀም ትችላላችሁ። ግዴታ ባይናንስ ብቻ አይደለም። የዋሌት አድሬሳችሁን ዩኤስዲሲ TRC 20 አድርጋችሁ ማውጣት ትችላላችሁ። ስለዚህ ከዚህ በፊት ከማሳያችሁ አፕሊኬሽኖች የተለየ አድቫንቴጅ አለው። ዋሌት ላይ መቀበል ትችላላችሁ። ቢትጌት ላይ ባይቢት ላይ ባላችሁ ኤክስቼንጅ መቀበል ትችላላችሁ። ሁለተኛው እዚህ አፕሊኬሽን ላይ የሚመጡት ታክሶች ከሌሎቹ በጣም አድቫንቴጃቸው የተሻለ ነው። የሚሰጠው ፖይንት እጅግ በጣም ከፍ ያለ ነው። ስለዚህ እነዛን ፖይንቶች ጋዘር በማድረግ መሰብሰብ ትችላላችሁ። ለምሳሌ 10-20 ዶላር ብትሰሩ በዚህ አፕሊኬሽን ያን 20 ዶላር ወስዳችሁ ወደ ትሬዲንግ ቀይራችሁ እውቀቱ ካላችሁ ብዙ ብሮችን መስራት ትችላላችሁ። 10 እና 20 ዶላር ደግሞ በወር ዋይፋይ መክፈል የምትፈልጉ ሰዎች ከሆናችሁ ደግሞ 10 እና 20 ዶላር በእኛ ሲመጣ ብዙ ሺህ ብር ስለሆነ ዋይፋይ እንድትከፍሉ ያደርጋችኋል። በተጨማሪ ኢንቪቴሽን ማግኘት የምትችሉ ሰዎች ጥሩ ብር ትሰሩበታላችሁ። ታዲያ ኢንቪቴሽን እንዴት እናገኛለን ካላችሁ እጃችሁ ላይ ባሉ ፕላትፎርሞች ማስተዋወቅ ትችላላችሁ። እንደ ዩቲዩብ፣ ቲክቶክ፣ ሌሎችንም ፕላትፎርሞች ተጠቅማችሁ ቴሌግራምንም ጭምር ሰዎችን ሊንካችሁን ኢንቫይት እያደረጋችሁ ሪፈራል ኮዳችሁን እያስገባችሁ በጣም ብዙ ብር መስራት ትችላላችሁ። ስለዚህ ኢንቪቴሽንም እጃችሁ ላይ አለ፣ ታክሶችንም በመስራት እጃችሁ ላይ አለ። ስለዚህ ይህን እድል ተጠቅማችሁ ገንዘብ መስራት ትችላላችሁ። ዋናው ነገር ከእናንተ የሚጠበቀው እንዴት ገንዘቡን ልስራ፣ እንዴት ላስተካክል ነው። ሌላ ደጋግማችሁ የምትጠይቁኝ ነገር ለምንድን ነው ቪዲዮውን ስከፍት ማታሳየን ካላችሁ ዩቲዩብ ሙሉ ለሙሉ አሁን ቻናሎችን እየዘጋ በጣም ብዙ ቻናሎችን እያጠፋ ነው። ኮመንት ላይ ራሱ ሊንክ ማስቀምጥላችሁ በጥንቃቄ ነው፣ ቻናሌ ብሎክ እንዳይደረግ። ኮመንት ላይ ራሱ ቀርቶ ታይትል ላይ ገንዘብ መስሪያ ብዬ ወይም ብዙ ገንዘብ መስሪያ ብዬ ባስቀምጥ ያን ታይትል አይቶ ቪዲዮውን ያወርድብኛል። ስለዚህ ለእናንተም ለእኔም በማሰብ ነው። ምክንያቱም ቻናሌ ከተዘጋ አስቸጋሪ ስለሚሆን፣ ስለዚህ ይሄንንም ጎን ለጎን ለማድረግ ነው እንደዚህ እያስረዳኋችሁ የምሰራው። ስለዚህ ዩቲዩብ ላይ ገብታችሁ ታስኩ ከጠፋችሁ ወይም ስለዚህ አፕሊኬሽን ታስክ ከጠፋችሁ ጂሜኒ ላይ ሰርች ማድረግ ትችላላችሁ። ከዚህ በፊት ታስኩን ጨርሰው ዩቲዩብ ላይ ቪዲዮ የሰሩ ሰዎች አሉ። እነሱም ላይም ሰርች አድርጋችሁ ማየት ትችላላችሁ። ስለዚህ በቶሎ ታስካችሁን በመሰብሰብ
ጥሩ ፖይንት ማግኘት ይችላላችሁ። ፖይንቶቹ ተሰብስበው ነው ከላይ እዚህ ጋር እንደምታዩት ማሳየት ስለማልችል እንጂ የአፕሊኬሽኑ አናት ላይ ፖይንቶቹ ወደ ዶላር ተቀይረው ያሳያችኋል። ይሄን ያህል ፖይንት፣ ይሄን ያህል ዶላር፣ ይሄን ያህል ፖይንት፣ ይሄን ያህል ዶላር ይላችኋል። ሚኒመም ዊዝድሮዋሉ $5 ነው። $5 ማውጣት ይችላላችሁ ትንሹ። ከፍተኛው ደግሞ 10 ነው። 10ን ደግሞ ደጋግማችሁ እያወጣችሁ ብዙ ፖይንት ከሰበሰባችሁ መጠቀም ትችላላችሁ። እነዚህ አፕሊኬሽኖችን እዚህ ጋር ሳመጣው ህይወታችሁን ይቀይራል 1 ሚሊዮን 2 ሚሊዮን ብር ትሰራላችሁ ብዬ አልነግራችሁም። ምክንያቱም ከዚህ በፊት እንደምታስታውሱት እንደዚህ አይነት ወሬ እኔ አላወራም። ምክንያቱም 1 ሚሊዮን እና 2 ሚሊዮን ብር መስራት ስለማይቻል በዚህ አፕሊኬሽን ማክሲመም ብትሰሩ 30 እና $20 ነው። ለምን እንደዚህ አይነት ቪዲዮ ሰራለ ካላችሁኝ ተማሪ ለሆናችሁ፣ ሃይስኩል ለሆናችሁ፣ ትሬዲንግ ውስጥ መግባት ለምትፈልጉ፣ የሆነች መነሻ ሳንቲም ቸግሯችሁ፣ በይበልጥ ደግሞ ትሬዲንግን በዴሞ አካውንት ፎሬክስ ትሬድ እያደረጋችሁ በጣም ቆይታችሁ ወደ ሪል አካውንት መግባት ፈልጋችሁ ሳንቲም ለቸገራችሁ ሰዎች እቺ ነገር ለሳንቲምነት ከጠቀማችሁ ብዬ በማሰብ ነው ይህን አይነት ቪዲዮ ምሰራላችሁ። ስለዚህ ብትጠቀሙበት፣ ጊዜያችሁን ቀንሳችሁ ብትጠቀሙበት ጥሩ ነው። ምክንያቱም ምን ያህል ሰዓት ቲክቶክ ላይ እናጠፋለን የሚለው ራሱ ቢታሰብ በጣም ብዙ ሰዓትን ያለምንም ቤኔፊት እናጠፋለን። በአሁኑ ሰዓት ደግሞ 2000 እና 3000 ብር ወይ 4000 ብር ብትሰሩ በዚህ አፕሊኬሽን የወር ደሞዝ ማለት ነው። ማታ ደግሞ አንድ ምለቅላችሁ አፕሊኬሽን አለ። ማታው ከቻልኩኝ 3 ሰዓት ወይ 3 ተኩል ላይ ቪዲዮ አፕሎድ አደርግላችኋለሁ። አንድ አፕሊኬሽን ለቅላችኋለሁ። ያም አፕሊኬሽን ደግሞ ምንድነው ላይቭ ላይ እንደመግባት እንደ ፖፖ ያለ ተመሳሳይ አፕሊኬሽን ነው። ነገር ግን ብዙ ሰዎችን እየከፈለ ስለሆነ መጠቀም ስለምችሉበት ያንን አፕሊኬሽን አፕሎድ አደርግላችኋለሁ። ቪዲዮን ከእናንተ የሚጠብቀው ቻናሉን ሰብስክራይብ አድርጋችሁ ላይክ አድርጋችሁ መከታተል ነው። በመጨረሻ ልነግራችሁ የምፈልገው ምንድነው እነዚህን አፕሊኬሽኖች ዳውንሎድ አድርጋችሁ ጎል አስቀምጡላቸው። ለምሳሌ $5 ከሰራው በኋላ ይህን አፕሊኬሽን ደልቷል ወይም ጊዜ መፍጀት ነው። ስለዚህ ታርጌታችሁ እንደሞላችሁ ማስወገድና መደለት ትችላላችሁ። ለምን ረጅም ሰዓት አፕሊኬሽኑ ላይ አታጥፉበት ወይም ጊዜያችሁን አታባክኑበት። ምክንያቱም አፕሊኬሽኑ $10-20 ከሰራችሁ ከዛ በኋላ እዛ አፕሊኬሽን ላይ መታገሉ ረጅም ሰዓታችሁን ዌስት ያደርጋችኋል። ይህን አፕሊኬሽን እንደ ስታርተር ተጠቀሙበት፣ እንደ መነሻ እንጂ ግግም ብላችሁ እዛ አፕሊኬሽን ላይ ረጅም ሰዓት እቆያለሁ ብላችሁ እንደ ቋሚ ገቢ አተያዙት። በዚህ አፕሊኬሽን ብዙዎች ተቀብለው ትሬዲንግ የጀመሩ አሉ። እውቀት ካላችሁ $10 ካላችሁ በብዙ ማባዛት ትችላላችሁ። ዋናው ትሬዲንግ ላይ እውቀት ነው። ዩቲዩብም ለመስራት ማይክ ከፈለጋችሁ $10 አሊኤክስፕረስ ላይ ብገቡ በጣም የሚገራርም ማይክ ያዝላችኋል። ስለዚህ እውቀታችሁ ላይ ትኩረት ማድረግ እንጂ ሌላ በተጨማሪ አንዳንድ ነገሮች ላይ ጊዜያችሁን ማጥፋት አይጠቅምም። ምክንያቱም ቲክቶክን በየቀኑ ብታዩት ጥቅም የለውም። ፌስቡክን ብታዩት፣ ዩቲዩብን ብታዩት እንዲህ የሚጠቅም ነገር ቪዲዮዎችን፣ ገንዘብ መስሪያ ነገሮችን ካልሆነ ስኪል መማሪያ ነገሮችን፣ እውቀት መጨመሪያ ነገር ካልሆኑ ዝም ብላችሁ ቪዲዮችሁን ጊዜያችሁን መፍጀት ስለማይጠቅም እኔ ሰዎችን ብዙ ሰዓታቸውን ጊዜያቸውን ሲፈጁ ስላየው ኦኬ ቪዲዮ ብሰራላቸው ለእነዚህ ሰዎች ይጠቅማል ብዬ ስላሰብኩ ነው እንደዚህ አይነት ቪዲዮ ብሰራላችሁ። አንዳንድ የምትሳደቡ አሉ፣ ሌሎቻችሁ ግን ይመቻችሁ። በጣም አሪፍ ኮመንት ትሰጡኛላችሁ። በርታ የምትሉ አሉ፣ ላይክ የምታደርጉ አለ፣ በርታም ቀጥል የምትሉ አሉ። ድሮ ደግሞ የዛሬ ዓመታት ውስጥ የምታውቁኝ ሰዎች አላችሁ። እናንተም ከጎኔ ተሰልፋችኋል። ስለዚህ ይህን ቪዲዮ ላይክ እና ሼር በማድረግ በቀጣይ ቆንጆ ቪዲዮ እንገናኛለን። ከአሁን በኋላ ለተከታታይ 10 ቀናት በቀን 2 ቪዲዮ እዚህ ቻናል ላይ አፕሎድ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ፒስ አይ